ለጌታ ለኢየሱስ ክብር ይሁን። ደግመን ለሚገባው ጌታ ከፍ ያለ ጭብጨባ እልልታ ይሁንለት። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ደስ ብሎኛል። እዚች ቤተክርስቲያን ተደጋጋሚ መጥቻለሁኝ። ጸጋ ተካፍለናል። እግዚአብሔር የተባረከ ይሁን። ዛሬ ደግሞ በእንደዚህ አይነት ታሪካዊ ቀን ላይ የወንድማችን የምንወደው ሽሜ አብረን ደስታችንን ለመግለጥ በርታ ለማለት በዚህ ያለንና ለጌታ ክብር እስኪ ስጡ። ሌላ እንደው ከመዘመሬ በፊት መባረክ የምፈልገው የቤተ ክርስቲያኗን ባለራዕይ መሪ ነቢይ መስፍንን ነው። እውነተኛ ወዳጅነት የሚለካበት አንዳንድ የህይወት ምዕራፍ አለና አሁን ይሄ የማክሰኞ ፕሮግራም የቤተ ክርስቲያኗ ዋና ፕሮግራም ነው። መጥቻ አገልግዬም ስለማቅ ማለት ነውና በዚህ ጊዜ እግዚአብሔር እንዲመለክ ለእንደዚህ አይነት ነገር መፍቀድ በጣም ትልቅ ነገር ነው። ቴንኪው ስትሉ ማጨብጨብ ትችላላችሁ። እንወዳለን ፕሮፌት። ሌላ የተባረከች ባለቤቱም በጣም ነው የምወዳቸው። ለሽሜ ብዙ ጊዜ እለዋለሁኝ አብረን ለማገልገል ሳውዝ አፍሪካም ጊዜ አግኝተናል እና በጣም ካስተዋልኩት ነገር ምን እንደሆነ ታውቃላችሁ? እያገለገለ እሷ ያላት ሪስፖንድ በጣም ነው የሚማርከውና ይሄ ቤተሰብ በጣም ጤናማ ቤተሰብ ነው አልኩኝ። ከስር መሰረቱ የሚያውቁ ሰዎች ጌታ እንደሚሰራ በቃ በእያንዳንዱ ነገር ሳያት ኢንጌጅ ታደርጋለች እና ጌታ ኢየሱስ ይባረክ። ስለዚህ ቤተሰብ ምንድነው አታጨበጭቡም ወይ? ኢየሱስ ክርስቶስ ጌታ ነው። በዚህ የምወዳቸው የዘመኑ ኃያላን አሉ። ይሳኮር በጣም ነው የምወደው። መዝሙሮችን ቅመም እንዴት እንደሚጨምር አስተውላችኋል? በቃ የነካው ይባረክልህ የተባለ እወዳለሁ። ግዴላችሁም ጸጋ ለሰጠው ለሱ ክብር ስጡ። ሃሌሉያ። እና በዚህ ያሉ ሁሉንም ስም እንዳልጠራ ሽሜ እንደገና እንኳን ደስ አለ፣ እንኳን ለዚህ አበቃ። ርዕሱን ሳስብ የልቤ ጓደኛ የሚለውን በጣም የሚነካ ነው አይደለ? መዝሙሮቹን ሰምቻቸዋለሁ ከጅማሬ አንስቶ እና በደንብ ብትሰሟቸው መልእክት ታገኙባቸዋላችሁ፣ ምክር ታገኙባቸዋላችሁ፣ እግዚአብሔርን ታመሰግኑበታላችሁ። ስለዚህ እሱን መናገር ፈልጋለሁኝ። እና ወዳጅ ሲባል በጣም ልቤን የሚነካው ታሪክ አለ። ምዕራፍ 18 ላይ አንደኛ ሳሙኤል ዮናታን ዳዊትን እጅግ ከልቡ ይወደው ስለነበር የሚል ቃል ታስታውሳላችሁ? ከጎናቸው ያለውን ፍቅር ዋጋ ያስከፍላል በሉት። ፍቅር ኢየሱስ ጌታ ነው። እና ምን ይላል? ዳዊትን እጅግ ከመውደዱ የተነሳ እንደዚህ ይላል፣ ጋሻውን ሰጠው የሚል ቃል አለ። ምን ማለት እንደሆነ ታውቃላችሁ? ሲብራራሱ ያንተ ጠላት የኔ ጠላት ነው ማለት ነው። ከዛስ እንደገና ካባውን የወርቅ ካባውን አለበሰው ይላል። በእስራኤል ባህል በዛ ትርክት ብትሄዱ አባቱ ሳኦል ንጉስ ነው። ከዛ ቀጥሎ ሊነግስ የሚችለው ዮናታን ልጁ ነው። ግን ካባውን አለበሰው የሚለው ምን ማለት መሰላችሁ? ያንተ መድመቅ የኔ መድመቅ ነው፣ ያንተ መንገስ የኔ መንገስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እና ሰውን እንወዳለን ስንል ልክ እንደዚህ በተገለጠ መንገድ አይደለ? ክብር ለኢየሱስ ይሁን። አሜን። የሱ ድምቀት የኔ ድምቀት ነው ካልኩኝ ፍቅር ተብራርቷል ማለት ነው በትክክል። ይሄ አዲስ ኪዳኑ ፍቅር መለኮት ሰው የሆነበት ኢየሱስ ክርስቶስ ጌታ ነው። እና እግዚአብሔርን ባርካለን። ከጎናቸው ያለውን ስትወድ ሳትሸራርፍ ውደድ። አጠገብ ያለውን በተወደድሽበት መውደድ ውደጂ። ለመጥላት ሳይሆን ለመውደድ ሰበብ ፈልግ በሉት። ሰበብ ታውቃላችሁ? ሰበብ ፈልጎ የሚጠላ ስላለ ማለት ነው። ክብር ለኢየሱስ ይሁን።
ግሎሪ ክብር ሰጡ እስኪ እንደገና። ዕብራውያን 13 ላይ በጣም ደስ የሚለኝ ቃል አለ እንደዚህ የሚል እርሱ ራሱ እስኪ በሉት ይህን ቃል ባካችሁ። ማን ያለው? እሱ ራሱ በሉ እስኪ። አልተውህም አልጥልህም ብሏልና ስለዚህ በድፍረት በሉት ይህን ቃል በድፍረት ጌታ ይረዳኛልና አልፈራም። ግሎሪ 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 ግሎሪ። አይጥልም፣ እሱ አይተውም፣ አይረሳም። የታለ በቤቱ ይህን ያየ የመጽሐፍ ቅዱሱ እግዚአብሔር? ተረት ያይደለ ሃይማኖት ያይደለ። እረ ክብር እንደገና ይሰጠው። ይህን ቃል የተናገረው ዕብራውያን ላይ ነው። በመጀመሪያ የተነገረው ለኢያሱ ነው። ታስታውሳላችሁ? አልተውህም አልተውም። ታናሽ ነኝ ለሚለው፣ ብቃት የለኝም ለሚለው፣ እዚህም ምገባ አይደለሁም ለሚለው የሚሰራው ስራ ተልእኮ ባንተ የሚሰራ አይደለም። አልጥልህም አልተውህም። ኧረ ሃሌሉያ! አንድ መልእክት መጣብኝ። እንግዲህ ልናገር። ይሄ ቤት በጣም 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 ልንገራችሁ የሀገሬ ልጆች፣ ከፍ አድርጉ እጆቻችሁን። በየትኛውም ሁኔታ ውስጥ ሆኖ፣ በየትኛውም ዝቅታ ውስጥ ሆኖ፣ በየትኛውም አለመቻል ውስጥ ሆኖ ከኪዳኑ የተነሳ ድምፃችሁ ይሰማል። ግሎሪ! ከምኑ የተነሳ? የታል ንግርት ያለው ኪዳን ያለው የታለ? ኧረ ሃሌሉያ! ይኸውላችሁ ነገሥት አንድ ላይ መጣ ይሄ ቃል። እንግዲህ አዶንያስ የሚባል አስታውሳችሁት? ዳዊት ለሞት ትንሽ ቀን ቀርቶታል። ንጉሡ የእስራኤልን የታደገው ያ በሰልፍ አደገኛ የሆነው ደክሟል፣ ጃጅቷል። አሁን አልጋ ላይ ነው። ይችን አጋጣሚ ልጠቀማልና አዶንያስ ዋና ሰዎችን እኔ የሚደንቀው እና አብያታር አብረውት መቆማቸው በጣም ገርሞኛል። አንዳንዴ የማትጠብቀው የሚገርም መረዳት አለው። እሱ እኮ መንፈሳዊ ነው የምትለው ከማይሆን ነገር ጋር ሲለጠፍ ልታየው ትችላለህ። አይግረምህ። ምንም ይሁን ምን የተነገረ ቃል ይሆናል። ወራሹ አንተ ነህ። አልጋ ላይ ሆኖ ያቃስታል ዳዊት። ቆንጆ አመጡለት፣ አይሞቀውም ነበር ይላል። አንድ ሐሙስ ቀርቶታል በእኛ ሀገር አባባል። ከዛስ አዶንያስ ሰበሰበልህ አለ የተባለውን አከማቸ። ከዛስ ድግስ ተደገሰ፣ ተበላ፣ ተጠጣ፣ ፌሽታ ሆነ፣ አገሩ ሁሉ ተተራመሰ። ምን በሉ አለ መለከት እየተነፋ አዶንያስ ነገሰ በሉ። በጣም ሄዱ፣ በጣም ብዙ ርቀት ሄዱ፣ ያዙት አካባቢውን፣ አየሩን ሁሉ። ከዛ ስለ ልጇ ትንቢት የሰማች ንግርት የሰማች ቤርሳቤ ይሄ አግባብ አይደለም፣ ስለ ሰለሞን የሰማሁት ትንቢት አላለች። እስኪ አግባብ አይደለም በሉ ባካችሁ። አትቀደሚም፣ ሚኒት በፈጣን አትቀደምም፣ ጊዜ በተመቸው አትቀደምም። ምንና ምን ጊዜ የሰጠው ምንድን ነው? ምን ይሰብራል? እዚህ ቤት አይሆንም። አለ የጊዜ አምላክ አለ የኪዳን አምላክ። ኧረ ሃሌሉያ! ይኸውላችሁ መጣችና ንጉሥ አለችው። ታስታውሳለህ ከኔ በኋላ የሚነግሰው ሰለሞን ነው ብለህ ነበረ። ምያለው አይልም። አልጋ ላይ ሆኖ ብዙ ተወርቷል እኮ ብዙ ሄደዋል፣ ብዙ አጃቢ አለ፣ ብዙ ያልኩትም ብያለሁ አለ። ከዛስ አስረግጥልሻለሁ በትረ መንግስቱ የሰለሞን ነው። ከጎናቸው ያለው ነቀነቅ አድርጉትና ከኪዳን የተነሳ ቃልህ ይሰማል በሉት። ቃልህ ይሰማል፣ ቃልሽ ይሰማል። በቤትሽ የተነገረ እሱ ነው የሚሆነው። ንጉሡ እሱ ነው፣ ዙፋን የሚይዘው እሱ ነው። ኧረ ሃሌሉያ! አጨብጭበን ክብር እንስጠው። በጣም ሕያው የሆነ ቃል ነው የምነግራችሁ። ሕያው የሆነ ቃል፣ ሰርቶ ያየሁትን ቃል ነው የምነግርህ። ባለቀ በመሰለ ነገር ላይ እያቃሰተ ማለት ነው ዳዊት እያጣጣረ ምያለው። ማን ነው የሚነግሰው? ሰለሞን።
ደክማችሁም ቃላችሁ ይሰማል ነው መልእክቱ። ዝላችሁ ቃላችሁ ይሰማል። የትም ጫካ ላይ ተቀመጪ ድምጽሽ ይሰማል። ከምን የተነሳ? ከኪዳኑ የተነሳ። አጨብጭቦ ክብር የሚሰጠው አለ።